ሰላም የልጅ ባሪያ ቤተሰቦች እንኳን እንግዲህ ወደ ልጅ ባሪያ ፕሮግራም በሰላም መጣችሁ ላለው ፖድካስታችንን ስለምትከታተሉ እናመሰግናለን። ቤተሰብ ያልሆናችሁን ሰብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ ያው እንዳያችሁት ርዕሱ እግዚአብሔርን አታገልግሉ የሚል ነው። ግን አለው ያው አደራ እንዳይረሳ። ግን ማገልገል ለሚፈልግ ሰው ካገለገልን ግን እንዴት ነው ማገልገል ያለብን የሚለውን እንግዲህ ተከታታይ ትምህርቶች እያየን ነው። እስካሁን ድረስ ያሉትን ካልሰማችሁ ወደ ኋላ ተመልሳችሁ እንድትሰሙ እየጋበዝኩኝ ቀጥታ ወደ ፕሮግራሙ ነው የሚሄደው። እንደ መነሻ ሐሳብ ባለፈው ያወራንበትን ሐሳቦቹን ለመጥቀስ ያህል ሞክራለሁ። ይሄ ፕሮግራም አምስት ፕሮግራሞችን ያቀፈ ነው። አገልግሎትን ባመካኘ ሁኔታ ውስጥ አምስቶቹን ሐሳቦች ነው የምንመልሰው። ምን ያስፈልጋል አንድ ሰው አገልጋይ ለመሆን የሚለውን ነው። እንግዲህ 5 ሐሳቦች ናቸው። ዛሬ 4ኛውን ነው የምናየው። ከዚህ በፊት ያሉትን 3ቱን አይተናል። ይሄነኛ ሐሳቦች 5ቱ ቤዚክ ወይም ዋና ወሳኝ መነሻ ሐሳቦች ናቸው እንጂ አገልጋይ ከዚህም ከ5ቱ ሐሳቦች በላይ ያስፈልገዋል። ብዙ ሪሰርች ማድረግና ብዙ ማጥናት ያስፈልጋል። አገልግሎቱ እንደው ለሰው እንኳን ቢሆን ከበድ ያለ ነው አይደለ? አገልግሎት ለሰው መስጠት ይከብዳል። እኛ ደግሞ እግዚአብሔርን እናገለግለዋለን ስንል ምን ያህል ከባድ እንደሆነና ሰማይ ምድርን የፈጠረ አምላክን ምን አድርገን ልናስደስተው ልናከብረው እንችላለን የሚለው በጣም ከባድ ጥያቄ ነው። ስለዚህ በትክክለኛው መንገድ ደግሞ ካልሄደን የእግዚአብሔር ቃል እንደሚናገረው ስራችንን እንደማይቀበለው ይናገራል። በእሳት እንደሚቃጠል እንደሚፈተን የሰራነው ስራ በመጨረሻው ጊዜ የለፋንበት ልፋት በመጨረሻው ዘመን በእሳት በተቃጠለ ጊዜ ያንዳንድ ሰው እንደ ወርቅ ይላል። ወርቅ ሳይሆን እንደ ወርቅ ይወጣል። ያንዳንዱ ግን ይበናል፣ ምንም ትርፍ አይኖረውም። ስለዚህ ወንድም እህቶቼ ዛሬ የምንወያየው ወርቅ እንዲሆን እንደ ወርቅ እንዲወጣላችሁ ነው። ስራችሁ በእሳት ይፈተናል ይላል። እሳቱ ምንድን ነው? እሳት ያው መቼም እኛ በላይተር ምናምን አብርተን የምናመጣው እሳት ሳይሆን ያ እሳት እዛ ጋራ ምን እንደሆነ ባይገልጥም እንግዲህ ልንገምት የምንችለው ነገር የእግዚአብሔር ቃል እንደሆነ በቃሉ እንደሚፈትነው በራሱ ሐሳብ እንደሚፈትነው እረዳለሁ። ስለዚህ ያንን ነገር ሲፈተን በቃሉ ሲፈተን ልክ ሆኖ ይመጣል ወይ የሚለውን ሽልማት ያመጣል ወይ የሚለውን ሐሳብ ነው ለመፈጸም ሽልማትን ለማግኘት የሩጫችን ከመሮጣችን በፊት እስኪ ቆም ብለን እንየው በሚለው እንግዲህ ይሄንን ትምህርት እየተማርን ያለ ነው። መጀመሪያ ላይ ከጀመርኩት ሐሳብ ልጀምርላችሁ። የመጀመሪያው ሐሳብ ልብ ነው። ልባችንን ቼክ ማድረግ እንዳለብን፣ ምክንያቱም ትክክለኛ ሞቲቭ ከሌለን ስራችንን እግዚአብሔር እንደማይቀበለው የእግዚአብሔር ቃል ይነግረናል። ስለዚህ ልባችሁ ለምንድን ነው አገልግሎት ውስጥ መግባት የፈለገው? የምታገለግሉት እግዚአብሔርን ልታከብሩ ነው ወይስ እናንተ ራሳችሁ ልትከብሩ ነው? አንዳንድ ሰዎች ይህንን ጥያቄ በትክክል ስላልመለሱት መድረክ ላይ ሲወጡ የሚያሳዩት አክሽን ራሱ ስህተት ነው። ራስን ለማስከበር እንደሆነ ያስታውቃል። የሚናገሩት ንግግር ራሱ ከእግዚአብሔር ቃል ይልቅ የራስን ማንነት ከፍ የሚያደርግ ሁኔታ ውስጥ ገብቷል። እንደምታዩት ደግሞ በጣም በዚህ ዘመን ብርም የሚያስገኛ ስራ ስለሆነ ከአገልግሎት ወርዶ ወደ ንግድነት ተቀይሯል። ስለዚህ ይሄ ነገር በህይወታችን እንዳይሆን ዓላማውን ማወቅ አለብን። ልቤ ለምንድን ነው የፈለገው? ጥሪ ያለው ወይ? ከእግዚአብሔር ሸክም ተሸክም ያለው ወይ? ልቤ ላይ ይሄ ነገር ይቃጠላል ወይ የሚለውን ነገር ማየት አለብን። ቃሉ ላይ አለ ወይ? ቃሉ ይደግፈኛል ወይ? በዚህ መንገድ እንዳገለግል የሚለውን ሐሳብ መጀመሪያ መመለስ አለበት አንድ ሰው። ከዛ ደግሞ አገልግሎት ውስጥ መግባት ሲጀምር መጀመሪያ ሰው የሚያስፈልገው ትህትና ነው። ራሱን ዝቅ ማድረግ የማይችል ከሆነ ትህትና ከሌለው አገልግሎት ውስጥ መግባት እንደሌለበት ራሱ ክርስቶስ ይናገራል። ሐዋርያቶቹን ሲያስተምራቸው በዓለም ያሉ መሪዎች እንደዚህ አይደለም፣ እነሱ እንደፈለጉ ነው የሚመሩት፣ ይከበራሉ፣ ይነገሳሉ። በእኛ ዘንድ ግን በእግዚአብሔር መንግስት ግን እንደሱ አይደለም። በጣም ትልቁ ቦታ ላይ ማገልገል የሚፈልግ ሰው፣ ትልቅ ፖዚሽን የሚፈልግ ሰው የመጨረሻውን ዝቅ ያለ ሰው እሱ ነው ይላልና በክርስትና ትህትና ከሌለን ማገልገል እንደማንችል አውርተናል። እንደው በሰው አይምሮ ዝቅተኛ የሚባል ስራ ቢኖር ሜቢ ሽንት ቤት ማጠብ ሊሆን ይችላል አሁን የቤተ ክርስቲያን። ስለዚህ አንድ ሰባኪ መሆን ፈልጋለሁ፣ ቸርች መክፈት ፈልጋለሁ፣ ነብይ መሆን ፈልጋለሁ የሚል ሰው ካለ ራሱን ዝቅታውን ለመልመድ ሲል ብቻ ሽንት ቤት ማጠብ መጀመር አለበት። ትህትናን ለመልመድ ማለት ነው። በሶስተኛ ያየነው ፍቅር ነው። እንግዲህ ፍቅር ከሌለን ጳውሎስ ወንድማችን በቆሮንቶስ አንደኛ ቆሮንቶስ 13 ላይ እንደሚናገረው
ምንም ዋጋ የለኝም ይላል። ምንም አይነት አገልግሎት ዋጋ የለውም። እንኳን አገልግሎቱ አይደለም እኔ ራሴ ዋጋ የለኝም ይላል። ስለዚህ ፍቅርን አይተናታል። እንግዲህ ዲቴል ተመልሳችሁ ገብታችሁ እዩት። ያለ ፍቅር ማገልገል አይቻልም። ለዚህ ነው አሁን ብዙ ሰዎች ችግር ውስጥ እየገቡ ያሉት። ራሱ መወደድ የሚፈልግ ሰው፣ ራሱ መፈቀር የሚፈልግ ሰው፣ ፍቅር የሌለው ሰው ከህዝቡ ፍቅር ይፈልጋል። እንዴት አልተጠየቅኩኝም አገልጋዩ ብሎ ህዝቡ ላይ ይናደዳል። እንዴት ሰዎች አላጨበጨቡም አሜን እንዴት አላሉም ብሎ ሰው አገልጋይ የሚናደድበት ጊዜ ነው። ይሄ ሊሆን አይችልም፣ ፍቅር ስለሌለው ነው። ስለዚህ ፍቅር ሳይሞላኝ በቃ አፌ ላይ ሞልቶ እስከሚፈስ ድረስ ካልሆነ ማገልገል እኔ የለብኝም። የሌለኝን ፍቅር ለማን ነው የምሰጠው? ገና ማንነቴን ሳላቅ በክርስቶስ ሳልጸና የክርስቶስ ፍቅር ሳይበቃኝ ወደ ሌላ ማለፍ አንችልም። የእግዚአብሔር አንድ ጊዜ ቻሌንጅ ያደረገኝ ነገር ክርስቶስ የኔ ፍቅር ይበቃሃል ወይ ብሎ ነው ቻሌንጅ ያደረገኝ። ፍቅር ይበቃል ወይስ ቤተሰብህም አንተን መውደድ አለበት፣ ጓደኞችህም መውደድ አለባቸው፣ ያንተ ቀን ጥሩ እንዲሆን አንተ በትክክል እንድታገለግል ህዝቡ አንተን መውደድ አለበት ወይ ነው? ወይስ እኔ ያረኩልህ በዛች መስቀል ላይ የከፈልኩት ዋጋ ህይወቴን፣ ማንነቴን፣ አምላክነቴን ጥዬ መጥቼ ከስሞች ሁሉ በታች ሆኜ ለአንተ የሞትኩልህ በቂ ነው ወይ? ያ ፍቅር ውስጥ ሞልቶታል ወይ? ካልሞላው ኢትስ ኦኬ፣ ቤት ተቀመጥ፣ እደግ፣ ይሙላው። መጀመሪያ አታገልግሉ ዛሬ ማለት ነገንም አታገልግሉ አይደለም፣ ዛሬ ግን አልደረስንም ነው። ስለዚህ መጀመሪያ ፍቅር ከሌለን ሰዎች የሚያናድዱን ከሆነ ሰላምታ ካልሰጡን ጊዜው ገና ነው ማለት ነው። ገና ፍቅሩ አልሞላንም። ስለዚህ ወደ መሞላት እንድትገቡ በሰፊው አይተናል። እሱ 3 ላይ ይገኛል። እሱንም በደንብ ተከታተሉት። የመጨረሻውና ዛሬ የመጨረሻው ሳይሆን ለዛሬ የምናየው ሐሳብ ብቃት ነው። አገልጋይ ለመሆን ብቃት ያስፈልጋል። ብቁ ነኝ ወይ የሚለውን ደግሞ ዛሬ የምንወያይበት ሐሳብ ይሆናል። ከዚህ በኋላ አንድ ፓርት ብቻ ነው የሚቀረን። 5ኛውን እንግዲህ በሚቀጥለው እንደ እግዚአብሔር ፈቃድ እንማራለን ማለት ነው። ብቃት። ስለዚህ አሁን አገልግሎት እንግዲህ በዚህ ጊዜ አገልግሎት የሚለውን ሐሳብ ሳነሳ በልቤ የምረዳው የተለያየ ቦታ የተለያየ ሰዎች እንዳሉ ነው። የተለያየ አገልግሎት ውስጥ አላችሁ ብዬ አስባለሁ። አገልግሎት ውስጥም ያልገባችሁ ልትገቡ የምትፈልጉት የተለያየ አይነት ቦታዎች ናቸው እንጂ ሁላችሁም እንግዲህ ፓስተር ለመሆን ወይ ሁላችሁም ነቢይ ለመሆን ሁላችሁም ዘማሪ ለመሆን ሁላችሁም እንዲህ አይነት ቦታ ለመሆን ትፈልጋላችሁ ብዬ አላስብም። የተለያየ ሰው ስለሚሰማኝ ፕሮግራም በዚህ ፖድካስት ውስጥ የተለያዩ አገልግሎት ማገልገል የሚፈልጉ ሰዎች ስለሚኖሩ ሁሉንም ለመንካት ነው የምሞክረው። እንግዲህ አገልግሎቶች በትንሹ በ3 በ4 አድርገን ልንከፋፍላቸው እንችላለን። ዋና ዋናዎቹ የሚባሉት ያው በሰው አይን፣ ክርስቶስ ግን የሚለው ኦር ጳውሎስ እንደሚናገረው እንደዚህ አይነት አገልግሎቶች ሰው ፊት የሚታዩ ክብር ያላቸው እንደውም ክብር እንደሌላቸው አድርገን መቁጠር እንዳለብን ያሳየናል። እና ስለዚህ አሁን ክብር አላቸው ብለን የምንሰጣቸው መድረክ ላይ አንድ ሰው ወጥቶ ሲሰብክ ሱፉን ለብሶ ማይክ ይዞ አንዲት እህት ስትዘምር እንደዚህ አምሮባቸው ሲወጡ ያንን አይነት አገልግሎት እንደው አገልግሎት ለአንዳንድ ሰዎች ለማለት ይከብዳል። ምክንያቱም ፍላጎታቸው ያንን ቦታ ለመያዝ ከትክክለኛው ምክንያት ስላልሆነ ማለት ነው። ግን ያም አገልግሎት ነው፣ እግዚአብሔር የሚከብርበት አገልግሎት፣ በጣም ተለፍቶ ልፋት ከእግዚአብሔር ቃል ተገኝቶ የሚመጣበት ቦታ ነው። ነብይነት ሊሆን ይችላል፣ መድረክ ላይ መድረክ መምራት ሊሆን ይችላል፣ በጸሎት የሚመሩን ሰዎች አሉ። ሰው እነኚህ የመድረክ አገልግሎቶች አሉ። ከዛ ደግሞ ከመድረኩ በስተጀርባ ያሉ አንዳንድ አገልግሎቶች አሉ። ቅድም እንደጠቀስኩት ሽንት ቤት ማጽዳት ሊሆን ይችላል፣ ቤተክርስቲያኑን ማስተካከል፣ ማጽዳት። ከዛም ውስጥ ደግሞ አድሚኒስትሬቲቭ የሆኑ ሜቢ እንደ አካውንቲንግ አይነት ስራዎች ሊኖሩ ይችላሉ። የተለያየ ትምህርት የተሰጡትን ትምህርቶች መቅዳት ሊሆን ይችላል። ወይም ደግሞ ቤተክርስቲያን ውስጥ የአርቲስቲክ በሆኑ መንገዶች ወይም ደግሞ ጋዜጣ ጽሁፎችን በማውጣት ሊሆን ይችላል። የተለያዩ አይነት አገልግሎቶች አሉ። የረዳትነት አገልግሎቶች አሉ። እነኚህ ነገሮች በሙሉ እንግዲህ በቤተ ክርስቲያን ውስጥ የሚሰጡ አይነት አገልግሎቶች ናቸው። እንደገናም ደግሞ ቤተ ክርስቲያን ውስጥ ሆነው ከዛም በመውጣት ደግሞ ለምሳሌ ሰዎችን መጠየቅ፣ የጠፉ ሰዎችን መጠየቅ፣ እናቶች እህቶችን ባሎቻቸው የሞቱትን ማጽናናት፣ ህፃናት እናት አባት የሌላቸውን መጎብኘት፣ እንዲህ አይነት አገልግሎቶች ደግሞ በውጪ የቤተ ክርስቲያን
ቤተክርስቲያን ውስጥ ተመስርተው ግን አገልግሎቱ የሚደረገው ውጭ ላሉ ሰዎች ነው። ወንጌል መመስከር ሊሆን ይችላል። እንዲህ አይነት አገልግሎቶች ደግሞ በሶስተኛነት ልናስቀምጣቸው እንችላለን። ሌላውና አራተኛው ግን ብዙ ጊዜ አይ ቲንክ ያልተጠቀሰ ብዙ ሰዎች የማያውቁት አገልግሎት በውጪ ከቤተክርስቲያን ውጪ አንድ ሰው በህይወቱ የሚያቀርበው ለእግዚአብሔር መዓዛ ያለው የሚያሸተው ደስ የሚለው አገልግሎት ነው። እሱም ደግሞ በተመደበበት ቦታ ሜቢ ስራ ቦታ ሊሆን ይችላል። አንድ ሰው ግዴታ ቤተክርስቲያን ውስጥ ማገልገል የለበትም። ግን በስራው ቦታ በተቀመጠበት ስራ ቦታ እግዚአብሔርን በመፍራት ቢያገለግል ግን ይህ አገልጋይ በእውነት ነው ምላችሁ በእግዚአብሔር ዘንድ ትልቅ ሽልማት አለውና ትልቅ አገልግሎት ነው። ስለዚህ አንድ ሰው እንግዲህ ነጋዴ ሊሆን ይችላል፣ አንድ ሰው አስተማሪ ሊሆን ይችላል፣ አንድ ሰው ትራክ ሚነዳ ሰው ሊሆን ይችላል። በተቀመጠበት ቦታ ግን እግዚአብሔርን በመፍራት ለእግዚአብሔር እንደሆነ በማሰብ ካገለገለ እንግዲህ ትልቅ ሽልማት እንዳለው ራሱ የእግዚአብሔር ቃል ይናገረናል። ስለዚህ አሁን ይህንን ቃል ደግሞ እንግዲህ እንደው ለመጥቀስ ያህል ኤፌሶንንም ላይ ማየት እንችላለን። በጣም ይናገራል። ኤፌሶን 6 ላይ ስለ አገልግሎት ሲናገር ኤፌሶን 6:7 ላይ ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ ይላል። ስለዚህ በስራችን ቦታዎች ላይ በአብዛኛው አለቆች አሉን። አለቃም እንኳን የሆንን ከኛ በላይ እግዚአብሔር አለ። ስለዚህ ይሄ ስለ ስራ ቦታ ያወራል። አያችሁ አገልግሎትን በስራ ቦታ እንኳን ይወስደዋል። ስለዚህ በቤት እንኳን ያለች አንድ እናት ብትሆን ቤት ውስጥ ሆና ልጆቿን የምታሳድግ እናት ምንድነው ለሷ ሚላት? ለሰው ሳይሆን ወይ ለባልሽ ሳይሆን ወይ ለልጆችሽ ሳይሆን ለጌታ ለራሱ እንደምትገዢ አርገሽ በትጋት እና በበጎ ፈቃደኝነት ደግሞ ተገዢ ይላል። ስለዚህ ይሄ ሁለት ነገር ይጠይቃል። አንደኛ በምንድን ነው? ትጋትን ይጠይቃል። ሲሰራ በትጋት ነው፣ በጣም በቃ ራስን በመስጠት። ሁለተኛ ደግሞ በፈቃደኝነት ነው። እየተነጫነጭን እያልን አለቄ መጣ እያልን ግዴታዬ ነው እያልን ስራ ያባርሩኛል እያልን ሳይሆን በፈቃደኝነት። ለምን ሲባል ለከበደ አይደለም የምታገለግሉት፣ ለጆን አይደለም የምታገለግሉት። ወይ አለቃችሁ ሴት ከሆነች ለዓለሚቱ የምትባል ከሆነች አለቃችሁ ለሱ አይደለም፣ ለእግዚአብሔር ለራሱ እንደምትገዙ። ይሄ በጣም ከባድ ቃል ነው። አርጋችሁ አገልግሉ ይላል። ስለዚህ እነኚህ 4 አይነት አገልግሎቶች አሉ። በየሄድንበት ባስቀመጠን ቦታ በፈለገን ቦታ ስናገለግል ግን ይሄንን 2 ቃል እንዳትረሱ። እንዴት ነው የምናገለግለው? በትጋት በመትካት በጣም በመስራት በጣም በቃ ሬዲ በመሆን አይምሮአችንን ፎከስ በማድረግ። ሁለተኛው ደግሞ በፈቃደኝነት። አገልግሎት ይሄ ነው። በቃ ስናገለግል ይችን 2 ቃል እንዳትረሱ። በዚህ ውስጥ ነው የምናገለግለው። አሁን የምናያቸው ግን እንዴት አድርገን ነው ብቃትን የምናገኘው ነው አይደለ? አሁን በጣም ስታገለግሉ እንግዲህ ትጋት የሚለውን ነገር ለማስገባት ብቃት ያስፈልገዋል። ስለዚህ ዛሬ የምናየው ብቃት ነው። አንድ ሰባኪ ለመስበክ መድረክ ላይ ምን አይነት ብቃት ያስፈልገዋል? እንኳን እሱ አይደለም ሽንት ቤት የሚጠርገው ራሱ ብቃት ያስፈልገዋል። ስለዚህ እነኚህ የምናያቸው ሐሳቦች 3 ናቸው። አጭር አድርጌ ልግለጽላችሁ። የመጀመሪያው ሐሳብ ይህንን ሐሳብ ስናየው እንግዲህ የመጀመሪያው ሐሳብ ምንድነው? አንድ ሰው በቂ የሆነ ስራ መስራት እንዲችል፣ በቂ የሆነ አገልግሎትን ማገልገል እንዲችል መጀመሪያ የእግዚአብሔር ዕውቀት ያስፈልገዋል። ይሄ በጣም ወሳኝ ነገር ነው። ቃሉን የማያውቅ ሰው ሽንት ቤት እንኳን ቢያጸዳ በትክክለኛው መንገድ አያጸዳውም። ለምንድን ስትሉ ውስጡ ደስተኛ አይደለም። ኬት እንዳመጣው እንኳን አያውቅም። ወይ ፓስተሯ ባክ የኔ ወንድም ሽንት ቤት አጽዳ ብሎት ነው የሚያጸዳው። ግን ከውስጡ ግን የእግዚአብሔር ቃልን የለመደ ሰው ከሆነ ቃሉን የሚያነብ ሰው ከሆነ ሽንት ቤት የሚያጸዳ እኮ ነው። ሽንት ቤት እያጸዳ እንዴ የኔ ወንድም ለምንድን ነው ሽንት ቤት የምታጸዳ ሲባል ጊዜ ዕብራውያን 6ን ስላነበበ እንደዚህ ይላል 10 ላይ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትንም ስራ ስለ ስሙ ያሳያችሁትንም ፍቅር ይረሳ ዘንድ አመፀኛ አይደለምና ለዚህ ነው ወንድሜ የማገለግለው። እግዚአብሔር በዚህ ይደሰታል። ምን በማድረግ ቅዱሳንን ስላገለገላችሁ ይላል። ስለዚህ አገለግላለሁ፣ ያደረኩትን ደግሞ ስለ ስሙ አይረሳውም። ሽንት ቤት ማገልገል፣ አዎ ሽንት ቤት እንኳን ለስሙ ብዬ ነው ማደርገው። አይ ምክንያቱም ለእግዚአብሔር ስም ነው። ስለዚህ እግዚአብሔር በዚህ ይከብራል ብሎ ሌላውን ያስተምራል።
ስለዚህ ሌላው እሱን ዝቅ አድርጎ ያየው ሰውዬ አሁን እንደውም ይገለበጥና ኧረ እኔም ላግዝህ ወደ ማለት ይመጣል። ኧረ እኔሳ ምን ላገልግል? ለካ የምሰራው ስራ እግዚአብሔር ያያል። አመፀኛ አይደለም፣ አይረሳውም። እያንዳንዱን ነገር ይመዘግብላችኋል። ለምን ስላረጋችሁት? ለስሙ ክብር። ስለዚህ ይሄ እንግዲህ ቤተክርስቲያን ውስጥ ሽንት ቤት የሚያጸዳ ወንድ ወይም የምታጸዳ እህት ይሄንን ካረጉ እንግዲህ ፓስተር ከተባለ አንድ ሰው ወይም ደግሞ ሰባኪ ከተባለ ወንጌላዊ ከተባለማ እንዴት ተብሎ ነው የእግዚአብሔር ቃል ያ ሰው ማወቅ የሌለበት? ምኑን ሊያስተምረን ነው? ስለዚህ የእግዚአብሔርን ቃል መብላት ይሄ የአገልግሎት ግዴታ ነው። ምርጫ እንኳን አይደለም፣ ግዴታ ነው። ማንኛውም አገልግሎት የሚያገለግል ሰው ቅድም እንደጠቀስኩላችሁ በስራ ቦታ እንኳን ልታገለግሉ ትችላላችሁ። በስራ ቦታ አንድ ሰው ታክሲ ነጂ ቢሆን ታክሲ እየነዳ እንኳን አገልግሎትን ሊያገለግል ይችላል። እዛ ውስጥ ለሚገቡ ሰዎች የእግዚአብሔርን ቃል ሊነግራቸው ይችላል። የማያውቀውን የእግዚአብሔር ቃል ከየት አምጥቶ ነው የሚናገረው? የማያውቀውን ፍቅር ከየት አምጥቶ ነው እዛ ውስጥ ታክሲ ውስጥ ላሉ ሰዎች ፍቅርን የሚሰጠው? የኔ ወንድም ይቅርታ 1 ብር አልያዝኩኝም ሲል ጊዜ በቃ ችግር የለውም ብሎ ፍቅሩን ሊያሳይ የሚችለው ፍቅሩ ካለው ነው። የሌለውን ኬት ነው የሚያመጣው? ስለዚህ ዕውቀት ያስፈልገናል። የእግዚአብሔር ቃል እንደሚናገር ሕዝቤ ከዕውቀት ይላል። ከዕውቀት ማነስ የተነሳ ጠፍቷል። ወንድም እህቶቼ ጠፍተናል፣ እንመለስ። ዕውቀት ያስፈልገናል። እግዚአብሔር በጣም በሰፊው ይህንን ነገር ለእኔ እያስተማረኝ ነው። አንድ ጊዜ ጥበብን በጣም ፈልጌ ጥበብን እንግዲህ ማይፈልግ ሰው የለም በህይወታችን እንዴት መኖር እንዳለብን ጥበብ ያስፈልገናል። ይህንን ጥበብ ፈልጌ የእግዚአብሔር ቃል ምን ብሎ ነው የሚናገረኝ? ጥበብን የሚፈልግ ጥሩ ነው። እግዚአብሔር የጎደለው ሰው ቢኖር እግዚአብሔርን ይጠይቅ ይላል። ማንም የጎደለው ቢኖር እግዚአብሔር ይጠይቅ። እግዚአብሔር ደግሞ ያው አንበሽ ብሾ ነው የሚሰጠን፣ ቋጣሪ አይደለም አምላካችሁ። አንበሽ ብሾ የሚያስፈልጋችሁን ጥበብ ይሰጣል። ግን ማንም ሰው በእምነት ይሁን ይላል። በሙሉ በማመን የማያምን ሰው እንደ ባህር ላይ እንዳለ ንፋስ እንደሚመታው ይዥዋዥዋል፣ እሱ ምንም ነገር አይቀበልም ይላል። እንኳን እምነትን አይደለም ምንም ነገር እምነት የሌለው ሰው ምንም አይቀበልም ከእግዚአብሔር ይላል። የእግዚአብሔር ቃል ነው የሚለው። ይህንን ሐሳብ በጣም መረዳት አለብን። ስለዚህ ይህንን ተረድቼ እኔ እግዚአብሔር ቃል በቃ ያስፈልገኛል ብዬ ቆሮንቶስ ጳውሎስ ምን ይላል? ጥበባችን ክርስቶስ ነው ይላል። ከዛ ገባኝ። ኦኬ ለካ ጥበብ ራሱ ክርስቶስ ነው። ስለዚህ ስለ ክርስቶስ ላንብባ አልኩኝ። ክርስቶስን ደግሞ በደንብ አድርጎ ግልጥ የሚያደርገው ያው 4ቱ መጽሐፍቶች አሉ። ዮሐንስን እኔ መርጬ ከዮሐንስ 1 ጀምሮ በመጀመሪያ እግዚአብሔር ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ቃል እየጀመርኩኝ ለካ ቃል ነበር ክርስቶስ የሚለውን ጥበቤን መማር ጀመርኩኝ። ለካ ጥበብ ራሱ ክርስቶስ ነው፣ ጥበብ ሆኖ መጣልን ይላል። ስለዚህ ጥበቤን መማር ጀመርኩኝ። አሁን በጣም አድቫንስ እያደረኩ እየመጣሁ ነው። ኖት እየጻፍኩኝ እያነበብኩኝ በተቻለ መጠን በየቀኑ ለማድረግ ይህንን ሐሳብ ነው በውስጤ የተቀመጠውና ብዙ ነገር ነው ከዛ ጥበብ ያገኘሁትና ያ ጥበብ ደግሞ እንዴት ምድር ላይ መኖር እንዳለብኝ በዛ ውስጥ አገኝበታለሁ። የእግዚአብሔር ቃል ሁሉን ነገር ይሰጠናል። ይህንን ግን ወንድሞች ማግኘት የምንችለው ቃሉ ላይ ስንተከል ነው። መተከል አለብን። ቃሉ ክብደት አለው ማለት አለብን። ስለዚህ ይህንን ደግሞ መያዝ አለብን። ይህንን ደግሞ ዴዲኬትድ ሆነን ቆርጠን በየቀኑ ከሆነ በ5 ቀን ሊሆን ይችላል፣ ከሰኞ እስከ ዓርብ ሊሆን ይችላል፣ ቆርጠን የእግዚአብሔርን ቃል ማንበብ አለብን ማለት ነው። ሁለተኛው ጸሎት ነው። ጸሎት መጸለይ ያስፈልጋል። ስንጸልይ እኔ አልችልም አንተ ትችላለህ ነው የምንለው። ይህንን እንግዲህ በመጨረሻው ክፍል ላይ በሚቀጥለው ሳምንት ጌታ ከረዳን የምናየው ሐሳብ ይሆናል ማለት ነው። የመጨረሻው ሐሳብ ደግሞ እንግዲህ ዕውቀት ያስፈልገናል። የእግዚአብሔር ዕውቀት የእግዚአብሔር ቃል ምንም ጥያቄ የለውም። ጸሎት ያስፈልገናል። እግዚአብሔርን የምናስቀድምበት በዚህ አገልግሎታችን ላይ እግዚአብሔር እንዲሰራ የምንጠይቅበት። ሶስተኛው ደግሞ ሌላ ዋናው ደግሞ የምናገለግልበት ቦታ ላይ ስፔሲፊክሊ ወይም ደግሞ በቀጥታ ያን ቦታ ብቻ የሚመለከት ዕውቀት አለ። እንግዲህ ዛሬ ሽንት ቤት ማጽዳት የሚለውን ሐሳብ ብዙ አንስቻለሁ። ስለዚህ በዛው ልቀጥልና ሽንት ቤት ማጽዳት የሚያስፈልገው ዕውቀት አለ። ፓስተሩ ማወቅ የማያስፈልገው አይደለ ወይ? ፒያኖ የሚመታ ሰው የሚያስፈልገው የፒያኖ የሆነ ዕውቀት አለ። ስለዚህ እያንዳንዱ ቦታ የሚያስፈልገው ዕውቀት አለ አይደለ? አይሮፕላን አብራሪ ከሆነ አይሮፕላንን እንዴት ማብረር እንዳለበት መጽሐፍ ቅዱስ ላይ ብቻ ሳይሆን የሚናገረው እሱ ጀነራሊ ሐሳቡን ቢሆንም በእያንዳንዱ ነገር ግን ትሬኒንግ ያስፈልገዋል። አይሮፕላን እንዴት ማብረር እንዳለበት የአይሮፕላን ትምህርት መማር አለበት። ስለዚህ ሁላችንም በያለንበት ፊልድ በምናገለግልበት ቦታዎች ላይ መሪ ኮንኳን እኔ ለምሳሌ በወጣቶች መሪነት ላይ አገለግላለሁ። አንደኛው አገልግሎቴ እሱ ነው። ስለዚህ ወጣቶችን እንዴት እንደምመራ ወጣትነትን ላይ ያተኮረ ትምህርት መውሰድ አለብኝ። ይህንንም ደግሞ ሳደርግ
ይኸው እግዚአብሔር ይረዳኛል እንደኔ ወጣቶችን የሚመራ ሰው ሊኖር አይገባም በሚል ምክንያቱም ከኃይሉ ተቀብዬ በዛ ቦታ ባስቀመጠኝ ቦታ ያንን ቦታ ማንም ሰው ከኔ በተሻለ ሊሰራ እንደማይችል እስከማይችል ድረስ የሚያስፈልገኝን ነገር በትጋት ቅድም እንዳወራሁት እንደገናም ደግሞ በፈቃደኝነት ሶስተኛ አሁን የእግዚአብሔርን ቃል ጨምሬበታለሁ ዕውቀቱ አለኝ አራተኛ ደግሞ ቦታው ላይ የሚገባውን የሊደር ቦታ ወጣቶችን እንዴት መያዝ እንዳለብኝ ስለ ወጣቶች አጥንቼ ዕውቀትን ይዤ ለቦታው የሚያስፈልገኝ ያንን ነገር ይዤ አገለግላለሁ ማለት ነው። ያኔ ስኬታማነት እንሆናለን። የእግዚአብሔር ኃይል ያስፈልገናል። ኃይሉን እንግዲህ በቁጥር 5 ላይ የምናየው ይሆናል ማለት ነው። ስለዚህ ወንድም እህቶቼ ዛሬ የምናየው ሐሳብ ይሄንን ነው። እባካችሁ ወደ ቃሉ እንመለስ፣ እናጥና፣ እንወቅ። እግዚአብሔርን በትክክለኛው መንገድ ማገልገል እንድንችል ኃይሉ እንዲወርድብን እግዚአብሔር እንዲከብር በመጨረሻውም ዘመን ደግሞ በሽልማታችንን በክብር መቀበል እንድንችል እነኚህን ነገሮች ማስተዋል እንድንችል እርዳን። ደጋግመን እንስማቸው። እግዚአብሔር አብዝቶ ይባርካችሁ። ላለው ልጅ ባሪያ ነኝ። እንግዲህ ፕሮግራማችንን በዚህ ጨርሰናል። ቤተሰብ ያልሆናችሁ ካላችሁ አሁንም በድጋሚ አሳስባለሁ፣ ቤተሰብ ሁኑን። እናመሰግናለን። መልካም ሳምንት።